ሀብታም ወንድ መሆን ቢያቅት ወንዳ ወንድ መሆን አያቅት። በነገራችን ላይ በዓለም ነው የምነግራችሁ ጥናቶች እንደሚያረጋግጡት ከሚሊዮነር ወንዶች በላይ ወንዳ ወንዶች በጣም ይወደዳል። ወንዱ ሀብታም መሆን ብቻ አይደለም የሚከብዱ፣ አንዳንድ ወንዶች ወንዳ ወንድ መሆንም ጭምር ነው የሚከብዳቸው። የወንዳ ወንድ ካራክተር በጣም በዓለም ካለ ቢሊዮነርነትም ጭምር በላይ ነው። ያው ሀብቱ ራሱን የቻለ ጥሩ ነገር አለው፣ ቢሊዮነርነት በጣም ራሱን የቻለ ደስ የሚል ነገር አለው። ወንዳ ወንድነት ግን ከተፈጥሮ ከማንነት ጋራ ነው። ቢሊዮነር ሆነ የወንዳ ወንድ ካራክተር ከሌለ በታሪክ ነው የማትወደደው። ሚስት ደግሞ ልትወድ ትችላለች፣ በታሪክ ደግሞ አታከብር። ሴት ልጅ የምትወደው አይደለም የምትወደውም የምታከብረው ወንዳ ወንድ ባህሪ ያለው። ሴት ልጅ የሴት ካራክተር ካላት ብቻ ነው ወንድ ልጅ ሊወዳት የሚችለው። ለዛ ነው ሴቶች ሀብታም የሆኑ ልክ ሲመጡ ወንዶች እነሱን የመፈለግ እድላቸው በጣም አናሳ የሚሆነው። አንደኛ እድሜያቸው በዛ ደረጃ እየገፋ ይመጣል፣ ሁለተኛ የመገዛት እንትን ገንዘቡ የሆነ እንትን ይፈጥርባታል ብሎ ስለሚያስብ ወንዱም ይፈራል። ነገር ግን በዛ ደረጃ አይደለም። በጣም ሚሊዮነር ሆኖ የሚገራረሙ ሴቶች አሉ። የድሮ አባቶቻችን አይታችሁ ከሆነ የሆነ ነገር አላቸው፣ የወንዳ ወንድ ካራክተር ነው የሚሉበት ቦታ አለ፣ እምቢ የሚሉበት ቦታ አለ፣ እሺ የሚሉበት ቦታ አለ፣ ፍቅር የሚሰጡበት ቦታ አለ፣ ኮስተር የሚሉበት ቦታ አለ። ፕሊስ ይሄ ቪዲዮ ወንዶች ከሰማችሁት ሀብታም ወንድ መሆን ግዴታ አይጠበቅብም። የራስ ነገር ካለ ከበቂ በላይ። ነገር ግን ወንዳ ወንድነትን አትደራደር። ያ ማለት ደግሞ ሚስት ጋር መተዘረፍ ማለት አይደለም። ወንዳ ወንድ ካራክተር የሚገራርሙ ነገሮች በውስጡ አሉ። በራስ መተማመን ሊሆን ይችላል፣ ንግግር ሊሆን ይችላል፣ ሰውነት ሊሆን ይችላል፣ ድምጽ ሊሆን ይችላል፣ ሴትን ትሪት ማድረግ ሊሆን ይችላል፣ መታመን ሊሆን ይችላል፣ ሃይማኖት ላይ ሊሆን ይችላል። ብቻ በብዙ መንገድ የወንድ ልጅ ካራክተር ያለው ሰው፣ የወንድ ልጅ ማይንድ ሴት ያለው፣ የወንድ ድምጽ አለው፣ የወንድ ፊዚካል አለው፣ የወንድ አለባበስ አለው፣ የወንድ አረማመድ አለው። እያንዳንዱ ነገር ላይ የወንድ ካራክተር ያለው ወንድ ከዛው ከሚሊዮነሩ እኩል በጣም ይወደዳል። በዚህ ዘመን ምን አይነት ወንድ እንደጠፋ ታውቃለች? በጣም ብዙ ወንድ አለ፣ የወንዳ ወንድ ባህሪ ያለው ግን ጥቂት ወንድ። ሐሳብ አስተያየት በዚህ ጉዳይ ካላችሁ ኮሜንት ላይ አስቀምጡልኝ።